जल्दी शुरू करेंगे उतनी जल्दी सीखेंगे। أرأيت الذي يكذب بالدين فذلك الذي يدع اليتيم ولا يحض على طعام المسكين ግልጽ ነው አይደለም? ስለዚህ አላህ Subhanahu Wa Ta'ala እነዚህ ሰዎች በአኺራ ለማመናቸው ምን አይነት ሁኔታ ላይ እንዳደረሳቸው እየተናገረ ነው። የቲምን ይገፈትራሉ። በተቃራኒው ታዘው ሲያበቁ ቁርአን ላይ ወላ ተቅረቡ ማለል የቲም እያላቸው ሲያበቃ የቲምን መገፍተር በዚህ ልክ ወንጀል ከሆነ የቲምን መገላመጥ በዚህ ልክ ጥፋት ከሆነ ፈማባሉከ ቢመን ያእኩሉ አምዋለል የታማ የየቲሞችን ገንዘብ የሚበላው ሰው ምን ያክል ከባድ ቅጣት ነው የሚጠብቀው? የየቲሞችን ገንዘብ መብላት አላግባብ የነሱን ሐቅ መንካት ሚነል ከባኢሪ ነው፣ ከትላልቅ ወንጀሎች ነው። ኢነለዚነ ያእኩሉነ አምዋለል የታማ ዙልመን ኢነማ ያእኩሉነ ፊ ቡጡኒሂም ናራን ወሰየስለውነ ሰዒራ ይላል ቁርአን። እነዛ የየቲሞችን ገንዘብ ያላግባብ በበደል የሚበሉ የሆኑ ሰዎች እሳትን ነው ወደ ሆዳቸው እያስገቡ ያሉት እና ሊጠነቀቁ ይገባል እያለ አላህ Subhanahu Wa Ta'ala ይዝታል። ለየቲሞች አላህ Subhanahu Wa Ta'ala ቆሙላቸዋል። የነሱ ሐቅ እንዳይነካባቸው ቆሙላቸዋል። በዛውም ልክ እንደዚሁ እነሱን በመንከባከብ ላይ ጊዜውን የሚያጠፋ ለሆነ ሰው ደግሞ አላህ የተለየ ደረጃ እንደሚሰጠው ይናገራል። ليس البر أن تولوا وجوهكم قبل المشرق ولكن البر من آمن بالله واليوم الآخر وآتى المال على حبه ذوي القربى واليتامى وآتى المال على حبه ذوي القربى واليتامى ለየቲሞችን መስጠት እያለ ይናገራል። ሌላ ቦታ ላይ ቁርአን ይላል ነብዩ ሰለላሁ ዐለይሂ ወሰለም እንግዲህ ለየቲም መጥፎ ፊት ያሳያሉ ተብሎ የሚታሰቡ አይደለም። ለምስኪንም ገንዘብን ይከለክላሉ ተብለው የሚታሰቡ አይደሉም። ويمنعون الماعون أعوذ بالله من الشيطان الرجيم بسم الله الرحمن الرحيم أرأيت الذي يكذب بالدين ألم يجدك يتيما فآوى ووجدك ضالا فهدى ووجدك عائلا فأغنى فأما اليتيم فلا تقهر وأما السائل فلا تنهر يتيما የበታች አታድርገው ምስኪንን ደግሞ فلا تنهر አትገላምጠው እያለ ነብዩ ሰለላሁ ዐለይሂ ወሰለም ያናገራቸው ነበር። ነገሩ እሳቸውን መውቀስ አይደለም፣ ጎረቤትን መውቀስ ነው የተፈለገው። እሱ እንደዛ ከሆነ አንተ ምን ባቢ አውላ ጠንካራ መሆን አለብህ የሚያናገረው። فذلك الذي يدع اليتيم ولا يحض على طعام المسكين فويل للمصلين الذين هم عن صلاتهم ساهون الذين هم يراءون ان الله سبحانه وتعالى ለየቲም ቆሞለታል። በተለያዩ አንቀጾች አላህ Subhanahu Wa Ta'ala የቲሞችን እንድንከባከብ ያዘናል። ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ያዙናል። አና ወካፊሉል የቲሚ ከሃተይን ፊል ጀነት፣ እኔና የቲሞችን አሳዳጊ የሆነ ሰው ጀነት ውስጥ ልክ እንደዚህ ነን ብለው ሁለት ጣታቸውን አሳይተዋል። ጀነት ውስጥ አብረው መሆናቸውን ለማመላከት። ስለዚህ የየቲሞች ሐቅ የሚወጣ የሆነ ሰው ወይም ደግሞ በእነሱ ጉዳይ ላይ የሚቆም የሆነ ሰው አላህ Subhanahu Wa Ta'ala የተለየ አጅር አድርጎለታል። እነዚህ ማህበረሰቦች የቲምና ምስኪን የሚባሉ ማህበረሰቦች በማህበረሰቡ ዘንዳ ቦታ የሌላቸው ከየትኛውም ነገር አንፃር ቦታ ይሄ ነው ቦታችሁ ብለን ልንሰጣቸው ማንችላቸው፣ ግን አላህ ስላከበራቸው ብቻ አላህን Subhanahu Wa Ta'ala ማክበር አይተን ለአላህ ብለን የምናከብራቸው ስለሆኑ አላህ Subhanahu Wa Ta'ala ደግሞ የተለየ ቦታ ሰጥቶ እንደዚህ ያደርጉላቸው እንደዚህ ያደርጉላቸው እያለ ይነግረናል ማለት ነው። ወላ يحض على طعام المسكين ሚስኪን ማለት ምን ማለት ነው? በአረብኛ ቋንቋ ሚስኪን ማለት ይላሉ እንግዲህ ሚስኪን የሚለው ቃልና ፈቂር የሚለው ቃል አንድ ላይ ሲመጡና ተነጣጥለው ሲመጡ የተለያየ ትርጉም ያላቸው። አንድ ላይ ሁለቱም ቃላቶች ሚስኪንና ፈቂር የሚሉት ቃላቶች ሁለቱም አንድ ላይ ከመጡ ትርጉማቸው ይለያያል።
ምስኪን ማለት የሚያስፈልገውን ነገር ያክል ከሚያስፈልገው ነገር የጎደለበት ማለት ነው። የሆነ ያክል አግኝቷል ግን ደግሞ ጎሎበታል። ይሄ ምስኪን ይባላል። ለምሳሌ 10 ብር ነበር የሚያስፈልገው ወይ 100 ብር ነበር የሚያስፈልገው 70-80 ብር አግኝቷል። ስንጎሎታል 20 ብር ጎሎታል። ለሚያስፈልገው ለሐጃው ለመሰረታዊ ጉዳዮቹ የጎደለው ከሆነ ምስኪን ይባላል። ምንም ነገር የማያገኝ ከሆነ ደግሞ ፈቂር ይባላል። ማለት ከምንም ነገር ጀምሮ እስከ ተወሰነ ማለት ከሚያስፈልገው ነገር ከግማሽ በታች ያገኘን ፈቂር ነው የሚባለው ይላል። ግልጽ ነው አይደለም? እዚህ ቦታ ላይ ምንድነው የተፈለገበት ከተባለ ምስኪን ብቻውን ስለሆነ የተጠቀሰው ፈቂርንም ያካትታል። የሐጃውን የሚሞላለትን ያክል ያላገኘውም ምንም ያላገኘውንም ያካትታል ምስኪን የሚለው ቃል። ለዚህ ምስኪኖችን በማብላት አላህ Subhanahu Wa Ta'ala ያዛል። فذلك الذي يدع اليتيم ولا يحض على طعام المسكين فويل للمصلين الذين هم عن ቁርአን ላይ ምን ይላል? ሱረቱል ኢንሳን ላይ ወዩጥዒሙነ الطعام على حبه ስለሙእሚን يراءون ويمنعون الماعون أعوذ بالله من الشيطان الرجيم بسم الله الرحمن الرحيم أرأيت الذي የሚያበሉትን ነገር ከመፈለጋቸው ያንን ነገር ከመጓጓታቸው ጋር እየፈለጉት ያበላሉ። ከሰደቃዎች ሁሉ ምርጡ ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት ሰሒሐን ሸሒሐን በጣም ጤናማ ሆነ ታመሰ ታሞ ሰው ሊሰድቅ ይችላል። ምናልባት ከሞትኩ ብሎ እንደዚህ ወይም ደግሞ አላህ አፊያ እንዲያደርገኝ ብዙ ሰደቃዎች ይወጣሉ በበሽታ ምክንያት። ሰሒሐን ሸሒሐን ገንዘቡን እየፈለግከው ተኽሸል ፈቅረ ወተእመሉል ጊና ድህነትን እየፈራ ሀብትን እየከጀልክ ባለህበት ጊዜ ማብላት ነው። ምንድነው ሰደቃ መስጠት ነው ብለው ነቢዩ ሰለላሁ ዐለይሂ ወሰለም እንደተናገሩት ወዩጥዒሙነ ጣዓመ ዐላ ሑቢሂ ከመውደዳቸው ጋር ገንዘብን የሚያበሉ ምግብን የሚያበሉ ብለው ነቢዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ቁርአን ተናግሯል። ሌላ ሱራ ላይ ደግሞ ምን ይላል? አው ኢጥዓሙን ፊ የውሚን ዚ መስገባ የቲመን ዳ መቅረባ ማ አድራከ መል ዐቀባ ይላል። ዐቀባ ማለት ምን እንደሆነ ታውቃለህ? ዐቀባ ማለት ከባድ የሆኑ ነገሮችን አላህ ሱብሓነሁ ወተዓላ ዘንድ አጅር ያስገኙልኛል ብሎ ማድረግ ማለት ነው። እሱ ምን እንደሆነ ታውቃለህ? ለመሆኑ ሐቁ ረቀባ ይላል። አው ኢጥዓሙን ፊ የውሚን ዚ መስገባ በድርቅ በችጋር ጊዜ ሰዎችን ማብላት ነው። ሰዎች በረሃብ በሚሰቃዩበትና በሚቸገሩበት ጊዜ ማብላት ነው ይላል ቁርአን። ስለዚህ ማብላትን ቁርአን ያበረታታል። ነቢዩ ሰለላሁ ዐለይሂ ወሰለም አጥዒሙ ጣዓም ወሲሉል አርሐም ወሰሉ ቢለይሊ ወናሱ ኒያም ተድኹሉል ጀነተ ቢሰላም አጥዒሙ ጣዓም ምግብን አብሉ፣ ወሲሉል አርሐም ዝምድናን ቀጥሉ፣ ወሰሉ ቢለይሊ ወናሱ ኒያም ሰዎች በተኙበት በሌሊት ስገዱ፣ ተድኹሉል ጀነተ ቢሰላም ጀነትን በሰላም ትገባላችሁ ብለው ነቢዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ከጀሃነም መጠበቂያ ማብላት ነው። ኢተቁ ናረ እሳትን ተጠበቁ ተጠንቀቋት፣ ወለው ቢሽቂ ተምረትን በተምር ክፋይ ቢሆን እንኳ ብለው መናገራቸው ማብላት ምን ያክል ወሳኝ ነገር እንደሆነ ያመላክታል። የቁሉል ዐብዱ ማሊ ማሊ ይላሉ ረሱል ሰለላሁ ዐለይሂ ወሰለም። የሰው ልጅ ገንዘቤ ገንዘቤ ብሎ ሊሞት ነው። ወሀል ለሁ ሚን ማሊሂ ሸይኡን ከገንዘቡ ላይ ምን አለው? ኢላ ማ አከለ ፈአፍና በልቶ ያጠፋው፣ አው ለቢሰ ፈአብላ ወይ ለብሶ ያበሰበሰው የጨረሰው፣ አው አዕጣ ፈቅተና ወይም ደግሞ ሰጥቶ ለአኺራው ያደለበው ያከማቸው ነገር እንጂ በኒ አደም የለውም። የሰው ልጅ በተፈጥሮ ስግብግብ ገንዘብ ይወዳል። አላህ ሱብሓነሁ ወተዓላ ኢነል ኢንሳነ ሊረቢሂ ለከኑድ ወኢነሁ ሊሑቢል ኸይሪ ለሸዲድ ይላል። ገንዘብን በመውደድ ላይ ብርቱ ነው ይላል። ወቱሒቡነል ማለ ሑበን ጀማ ይላል።
ወኡሕዲረት الأنفس الشح ነፍስ ባህሪዋ ሆኖ ስግብግብ ናት ይላል ቁርአን። በተፈጥሮ ነፍስ ስግብግብ ናት። ነገር ግን ቁርአን የወረደው እንደዚህ አይነት ተፈጥሯዊ አላህ Subhanahu Wa Ta'ala ለፈተና ከኛው ጋር የፈጠራቸውን ባህሪዎቻችንን ልንገራበት ነው። ቁርአን ላይ ኢንሳን የሚል ቃል ካገኛችሁ የሰው ልጅን መጥፎ መገለጫዎች ነው የሚናገረው። ኢንሳን የሚል ቃል ኖሮ መልካም ነገር የሚናገርበት ቦታ የለም። ኢነል ኢንሳነ ለፊ ኹስር ይላል። ወካነ ልኢንሳኑ አጁላ ይላል። ወካነ ልኢንሳኑ አክሰረ ሸይን ጀደላ ተከራካሪ ይላል። ወካነ ኢነል ኢንሳነ ضعيف وخلق الإنسان ضعيفا ይላል። ኢነል ኢንሳነ ኹሊቀ ሀሉዓ ቅጠቢስ ተደርጎ ነው የተፈጠረው የሰው ልጅ። ሀሉዕ ማለት ቅጠቢስ ማለት ነው። የሰው ልጅ ቅጠቢስ ተደርጎ ነው የተፈጠረው። ቅጥ ከሌለው ቅጥ የሚያስይዘው ስርዓት የሚያስይዘው ነገር ምንድነው? ቁርአን ኢዛ መሰሁ ሸሩ ጀዙዓ ቅጠቢስነቱ መገለጫው ምንድነው? መጥፎ ነገር ሲያገኘው ጀዙዕ ነው፣ ያማርራል። ወኢዛ መሰሁ الخير መኑዓ መልካም ነገር ደግሞ ሲያጋጥመው ከልካይ ነው። አላህ ገንዘብ ሲሰጠው ሲያንበሸብሸው መከልከል ይጀምራል። በራሱ ልፋት ያመጣው ይመስል በራሱ ጥረት ያመጣው ይመስል አላህ Subhanahu Wa Ta'ala እንደሰጠው ረስቶ ከገንዘቡ ላይ ለሰዎች፣ ለሚስኪኖች፣ ለድሆች፣ ለተቸገሩ፣ ለሌላቸው ሰዎች ለመስጠት ይሳሳል ይላል ቁርአን። ማን ሲቀራ ላይ ኢለል ሙሰሊን ሰጋጆች ሲቀሩ። ሰጋጆች ምንድን ናቸው? الذين هم على صلاتهم دائمون ሰላቶቻቸው ላይ ዘውታሪ ሆኑ። ዘውታሪ ማለት ሰላቶቻቸው ላይ ሁፊ ያላቸው ማለት ነው ተብሎ ተፈስሯል። ወይ ሁሌ የሚሰግዱ ማለት። እነዚህ ሁሌ የሚሰግዱ ሰዎች ከታመጡት ከቁርአን ጥሩ ባህሪያቸውን ከታመጡት ከቁርአን አላህ Subhanahu Wa Ta'ala ባህሪያቸውን በቁርአን አንጾላቸው። ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ባህሪያቸውን አንጾላቸው። የተገሩት ሰዎች ግን እንደዛ አይደለም ባህሪያቸው። መጥፎ ነገር ሲያገኛቸው ይታገሳሉ። ከነዛ በተቃራኒ መልካም ነገር ደግሞ ሲያገኛቸው ያመሰግናሉ። ከተረካ ካላቸው ላይ ደግሞ ይሰጣሉ ለሌሎች። በተቃራኒው ነው የሚመስለው። ስለዚህ ነፍስ ትክክለኛ ባህሪዋ ተፈጥሯዊ ባህሪዋ እነዚህን የመሳሰሉ መልእክቶችን ይዛ ለዛሬ ልናክል ካየን ይበቃናል። መርሐባ جعلني الله وإياكم من الذين يستمعون القول فيتبعون أحسنه. بارك الله فيكم وجزاكم الله خيرا. السلام عليكم ورحمة الله وبركاته.